አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 4 ቀን በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌል የጻፈ የሐዋርያው ቅዱስ ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ አሲያ ሀገር ይሄድ ዘንድ እጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱም ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይል መጽናናት አግኝቶ ከደቀ መዝሙሩ ከአብንኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ሰባሪ ሰሌዳ ላይ ተንጠልጥለው ደቀ መዝሙሩን አብሮኮሮስም የባህር ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህር ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚያም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የሀገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያትም ፈጥረው ዮሐንስ ሮማና ለምትባል ሴት የውሽባ ቤት እሳትን የሚያነድድ ሆነ። ረድኡ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞቹም ስለሆኑ ታጎሳቁላቸው፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿ እንደሆኑ ጽፈውላታልና ለእርሷ ባሮች አደረጋቻቸው። በዚያ በታላቅ ጉስቁልና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የሀገር ገዢው ልጅ ገባ። በዚያም የውሽባ ቤት ከተሰራው ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያም ጊዜ የሀገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያየው በዚያው ቆመ። ሮማናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎህ ልትዘትብን መጣህን? አለችው። ቅዱስ ግን በቅንነት አይዞሽ አትዘኝ አላት። ይህም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያም ጊዜ የሞተው ድኖ ተነሳ። የሀገር ሰዎችም ደነገጡ። ሮማናም ወየውልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን? አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእርሱም ላይ የሰራችውን በደል ሁሉ ይቅር ይላት ዘንድ መረር ለቅሶ ባለቀሰች በማልቀስ ሐዋርያት ለመነቻቸው። እነርሱ አረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎች በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትም አጠመቃቸው። በፊታቸው ብዙዎች የሆኑ ድንቆች ታምራት አደረገ። ይህንም አይተው የሀገር ሰዎች ሁሉ በጌታችን አመኑ። ከጣዖታቱ አገልጋዮቹ በቀር እነርሱም ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን መርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስ ሁሉን እግዚአብሔር ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቦናቸው ደንዳናነት ጣዖታትን ስለ መውደዳቸውን ስለ እነርሱ መስክረዋል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳት፣ ቀሳውስትን፣ ዲያቆናት ሾመላቸው። ከዚህም በኋላ ከእስያ በዙሪያዋ ወዳሉ ሀገሮች ሁሉ ወጥቶ አስተማረ። እግዚአብሔርን ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናውና ስለ ንጽሕናውን ይህን ሆነ። ሁሉንም በክብር ይተካከሉ ዘንድ እነርሱ ወንጌልን ቀለሚሶስ የሚባለውን ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠና አቤቱ የሚያስይዝህ ማን ነው ያለው ይህ እርሱ ነው። ጌታችን በተሰቀለ ጌታ ከእመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱም እነሆ ልጅሽ ያላት እርሱ ደቀ መዝሙሩ እነኋት እናት ያለው ነው።
ጴጥሮስ እርሱን ሲከተለው ባየ ጊዜ ስለ እርሱ ጌታ ኢየሱስ አቤቱ ይህስ እንዴት ነው ብሎ የተናገረ። ጌታ ኢየሱስ እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበትን ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎቱን ጸለየና ህብስቱን ባርኮ ቆርሶ ይህም የጌታችን ስጋውና ደሙ ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸውም አጽናናቸው። ከዚህም በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞቹ ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶንም ከተማ ውጪ ወጣ። ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወግዶ ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹን አንስቶ ጸለየ። ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ስራዎችንም ይሰሩ ዘንድ ጌታችን ሁሉም እንደ ስራው ይከፈለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁ ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተ ከእንግዲህ ከቶ ፊቴን አታዩኝም። ይህንም በተናገረ ጊዜ አለቀሱ። እጆቹና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንገድ ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደነገጡ። መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስ በዚያም በጎ ዕረፍት ያሳረፈው እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያው ቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን የከበረ የጊዮርጊስ ሊቀ ጳጳሳት ማርቴና የሰማዕት ተኦድራ የአባ ሊቃኖስ የቀውስጦስ መታሰቢያቸው ሆነ። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት ስልጣነ ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።